ሰላም ብያችኋለሁ። እንድላሞ ነኝ። የአማሃርክ ባይብል ስተዲ አፕሊኬሽን እና የአማሃርክ ባይብል ዲክሽነሪ አዘጋጅ ነኝ። ዛሬ የምንመለከተው የአማሃርክ ባይብል ስተዲውን አጠቃላይ ሐሳቦችንና እያንዳንዱን ቱሎችን እንዴት እንደምትጠቀሙ በደንብ አሳያለሁኝ። ምናልባት ባንዴ ሁሉንም ባላሳይ እንኳ ቀስ እያረኩ አንዳንድ ነጥቦችን አሳያለሁኝ። ስለዚህ መከታተል ትችላላችሁ። እያንዳንዱ ሐሳብ በዩቲዩብ ላይ ስለሚቀመጥ ከዩቲዩብ መውሰድ ትችላላችሁ። ዩቲዩብ ላይ ደግሞ ሲቀመጥ እናንተ ጋር ይመጣል፣ ከዛ መውሰድ ትችላላችሁ። መጀመሪያ ምን እናደርጋለን? አፕሊኬሽን ውስጥ ገብታችሁ ዋናው የጎግል ፕሌይ ስቶር ውስጥ ገብታችሁ ከጎግል ፕሌይ ስቶር መጫን ትችላላችሁ። አማሃርክ ባይብል ስተዲ ብላችሁ መጻፍ ትችላላችሁ። ባይብል ስተዲ ብላችሁ ትጽፋላችሁ፣ ሰርች ታደርጋላችሁ። ከዛ በኋላ እዚህ አማሃርክ ባይብል ስተዲ ማብራሪያ ብሎ ይመጣል። ምናልባት እዚሽ ጋር ላሳያችሁ። ይኸው እዚሽ ጋር ይመጣል እና እሱን ክሊክ አድርጋችሁ ግቡ። ከዛ በኋላ ኢንስቶል አርግ የሚል አለ፣ ኢንስቶል የሚል አለ። ከዛ ኢንስቶል ታደርጋላችሁ። ኢንስቶል እናርገው እና ኢንስቶል ሆነዋል። ከዚህ በኋላ አሁን ኢንስቶል ከሆነ በኋላ ቀጥታ ከፍተን ወደ ውስጥ ነው የምንገባው። ኢንስቶሉን እየጨረሰ ነው፣ ትንሽ ታገሱ። ኦኬ አልቋል። ኦፔን ብለን እንግባ። ከዛ በኋላ እዛሽ ጋር ከታች የሚመጣው አለው አማሃርክ ባይብል ስተዲ ቱ ሴንድ ኖቲፊኬሽን የሚለው አለው አድርጉት። ያው ብዙም ኖቲፊኬሽን የተለየ ኖቲፊኬሽን አይመጣም በዚህ ሰዓት ላይ። ስለዚህ አለው አድርጋችሁ ይለፉ። ከዛ በኋላ አሁን መጽሐፍ ቅዱሱ አሁን ዋና ሆም ፔጅ ላይ ወይም መነሻ ፔጅ ላይ መጥተናል። በዚህ ፔጅ ላይ ያለውን አጠቃላይ ሐሳቦችንም አሳያለሁኝ። ከዛ በኋላ እያንዳንዱ ውስጥ እየገባን በደንብ እናያለን። እያንዳንዱ ውስጥ እየገባን ምክንያቱም መጠቀም አለባችሁትን ነገር መጠቀም አለባችሁ። በደንብ አውቃችሁ በደንብ መጠቀም አለባችሁ። ከዛ በፊት ግን ለአንዳንድ ሰዎች ጥያቄ ወይም እንደ አስተያየት እያየው ነበርኩና ኮሜንቶችን እያየው ነበርኩና ለአንዳንድ ሰዎች ጥያቄ የሆነበት ነገሮች አሉ። ምናልባት ያም አሁን በሚናገረው ነገር ይፈታል ብዬ አስባለሁኝ። ምንድነው ይሄ አማሃርክ ባይብል ስተዲ ወይም ማብራሪያው ኮሜንቱ ሲዘጋጅ በምን መልክ ነው የተዘጋጀው? እሱ ብቻ አይደለም። በእርግጥ ይሄ መጽሐፉ ወይም ይሄ አፕሊኬሽኑ ጀስት እንደ ወርድ ክላስ ሁሉንም ነገሮች የሚይዝ ዲክሽነሪ ሳይቀር ማብራሪያ ኮሜንተሪው ሳይቀር የትኛውን ቸርች ውስጥ የምትጠቀሙትን ቱሎችን ለምሳሌ አባላትን ለመቆጣጠር ብትፈልጉ አገልግሎት መመደብ ከፈለጋችሁ እቅዶችና አጀንዳዎችን ለመጻፍ ከፈለጋችሁ ዝማሬ ለመጻፍ ከፈለጋችሁ የፈለጋችሁትን ይሄ ማለት ቤተክርስቲያን ውስጥ በየትኛውም ቤተክርስቲያን ውስጥ የሚደረገውን ወይም አንድ ክርስቲያን መጠቀም የሚችለውን ቱሎችን በሙሉ ይዟልና ስለዚህ በጣም ሂውጅ አፕሊኬሽን ነው። ይሄንን አውቀን ደግሞ በደንብ መጠቀም አለብን። ሌላ ምንድነው ይሄ አፕሊኬሽኑ ሲዘጋጅ ዋናው ዓላማም የነበረው ሰዎቹ ወይም ተጠቃሚዎቹ ወይም ክርስቲያን የሚባሉ ማህበረሰብ የእግዚአብሔርን ቃል ከኦሪጂናሉ በደንብ እንዲያውቅ ነው። ከኦሪጂናሉ በደንብ እንዲያውቅ ነው። ይሄ ማለት በቲኦሎጂካል ሴሚናር ሌቭል ላይ ነው የተዘጋጀው። ይሄ ኮሜንተሪውም አፕሊኬሽኑም ምናልባት ቲኦሎጂካል ወይም ስነ መለኮት ትምህርት ቤቶች ልጆቻቸውን የሚያስተምሩት በምን መልክ ነው? አሁን ባሉበት ለምሳሌ በኦርቶዶክስ ከሆነ የኦርቶዶክስ አጥቢያ ይኖራል። የካቶሊክም ከሆነ የካቶሊክ አጥቢያ ይኖራል። የፕሮቴስታንት ከሆነ የፕሮቴስታንትም አጥቢያ ይኖራል። ይሄ ማለት ሎካል አጥቢያው
ሎካል አጥቢያው ላይ ቴዎሎጂ ወይም ስነ መለኮት ስትማር ከሎካል አጥቢያ አይደለም የምትጀምረው ከየት ነው? ከኦሪጂናሉ ነው የምትጀምረው። ከኦሪጂናሉ ነው፣ ከመነሻ ነው የምትጀምረው። የእግዚአብሔርን ቃል ስናጠናም የእግዚአብሔር ቃል መጠናት አለበት። ከየት ነው? ከኦሪጂናሉ ነው። ቴዎሎጂ ትምህርት ቤቶች ሞር የሚያስተምሩት ኦሪጂናል ላንጉዌጁ ላይ ምን ይመስላል ይሄ ጥቅስ፣ ይሄ ቃል፣ ይሄ ምዕራፍ በኦሪጂናል ላንጉዌጁ ላይ ሲጻፍ ምን ይመስላል። ምክንያቱም ያንን ካላወቀን መነሻውን ካላወቀን አሁን አፕሊኬሽኑን ወይም በሎካል አጥቢያ ውስጥ ወይም በራሳችን ህይወት ላይ አፕላይ ስናደርግ የተሳሰተ ምልከታ ነው አፕላይ የምናደርገው። ያ እንዳይሆን ከየት ነው የሚጀምረው? ከኦሪጂናሊቲው ነው። ምናልባት ማብራሪያውን ስታጠኑት በግሪክ እንዲህ ይላል እና በአራማይክም በሌላም ቋንቋዎች ያስቀምጣል። በሂብሩም መጽሐፍ ቅዱስ የተጻፈው ያው በብሉይ ኪዳን በሂብሩና በአራማይክም ስለነበረ አዲስ ኪዳኑ ደግሞ በግሪክ ቋንቋ ስለነበረ ወደዛ ነው የሚወስደው መጀመሪያ ላይ እና ከዛ ነው የሚነሳው። ምክንያቱም ቴዎሎጂካል ወይ ስነ መለኮት ትምህርት ቤቶችም በዛ ሌቭል ነው የሚያስተምሩት። ይሄ መጽሐፍም ኮሜንተሪ ወይም ኤክስፕሌን ሲያደርግ ከመጀመሪያ ነው የሚወስደውና እሱ ብቻ አይደለም፣ ታሪካዊ አውዱ ምን ይመስላል፣ አውዱን ካላወቀን ያን ነበረን አውዱን ካላወቀን ወደ ዛሬ ስንቀይር ለኛ በመሰለው መልክ ነው ምን ቀይረው። ያ ደግሞ ቢብሊካል የሆነ ትሩዝ ማግኘት አንችልም። ስለዚህ ቢብሊካል የሆነ ትሩዝ ለማግኘት ወዴት ነው የምንሄደው? ወደ ኦሪጂናሊቲው ነው የምንሄደው። ኦሪጂናሊቲውን ካወቀን ወደ ህይወታችን ለማምጣት የራሳችን ሐሳብ አንጨምርም፣ የራሳችን አመለካከት አንጭንበትም። ክፍሉ መናገር የሚፈልገውን እንናገራለን፣ እናስተምራለን፣ እንማራለን። ስለዚህ ወደዛ ነው የሚወስደውና በዛ ሌቭል ነው የተዘጋጀው። በቴዎሎጂካል ሴሚናሪ ሌቭል ላይ ነው የተዘጋጀው። እሱ ብቻ አይደለም። ወደ ኦሪጂናሉ ስንሄድ አሁን ባለው ምናልባት ፕሮቴስታንት አለ፣ ከዛ ቀጥሎ ኦርቶዶክስ አለ፣ ሌሎች ሃይማኖቶች እንደ ካቶሊክም አሉ እና እነዛ አሉ። ግን ወደ ኦሪጂናሊቲው ስንሄድ ኦሪጂናሊቲው ላይ እነዛ አልነበሩም፣ እነዛ የሉም። ያሉት የትኞቹ ናቸው? ክርስቲያኒቲ የሚባል ነው። ክርስቲያኒቲ የሚባል በኢየሱስ ክርስቶስ የተጀመረው ኢየሱስ ክርስቶስ መጥተው ለሐዋርያት ካስተማረ በኋላ ሐዋርያት ደግሞ የጀመሩት ክርስቲያኒቲ የሚባል የክርስቲያን ማህበረሰቡን ነው የጀመሩት። ከዛ በኋላ ባሉት ጉባኤዎች ነው ኦልሞስት ወደ 451 አካባቢ ነው ልዩነት የተፈጠረውና የኦርቶዶክስ ፓርቱና የካቶሊክ ፓርቱ መለያየት የተጀመረው። ግን ከዛ በፊት የውስጥ ችግር እንኳን ቢኖርም ይሄን አክል ግልጽ የሆነ ልዩነት አልነበረም። ይሄንን ታሪኮችን ደግሞ ማየት የምትፈልጉ ሰዎች ቸርች ሂስትሪ የሚል በአማርክ ባይብል ስቴዲ ውስጥ ነው። አማርክ ባይብል ስቴዲ ሳይሆን አማርክ ባይብል ዲክሽነሪ ውስጥ አለ። ሙሉ ዶክትሪኖችን ማየት ትችላላችሁ። እዛ ውስጥ የቤተ ክርስቲያን ታሪኮችን አሁን ደግሞ ያሉትን የኢትዮጵያ ኦርቶዶክስ ካቶሊኮችን የይሁዲነት የሚለውን ሌሎች ሃይማኖት የሙስሊምን ጭምር እዛ ውስጥ ማግኘት ትችላላችሁ በብዛት። እሱ ብቻ አይደለም፣ እንትኖችን ዶክትሪኖችን የእያንዳንዱ ዶክትሪን ምን ይላል፣ የክርስቲያን ማለት የፕሮቴስታንቱ ምን ይላል፣ የካቶሊኩ ምን ይላል፣ የኦርቶዶክሱ ምን ይላል፣ የሙስሊሞች ምን ይላል፣ የሞርሞን ምን ይላል፣ በቅርብ የተነሱ የሪፎርማል የሚባሉ እነዛም ሌሎችም የነሱ ዶክትሪናቸው ምን ይመስላል የሚለውን በስፋትና በጥልቀት አማርክ ባይብል ዲክሽነሪ ውስጥ ማግኘት ትችላላችሁ። ሞር እሱንም ይዤ እመጣለሁ ብዬ አስባለሁ። እና ምን እያልኳችሁ ነው? ይሄ የተዘጋጀው ይሄ አማርክ ባይብል ስቴዲ ኮሜንተሪው የተዘጋጀው ምኑ ላይ ቤዝ ሆኖ ነው? በሜይን ስትሪም ክርስቲያኒቲ ላይ ነው። በሜይን ስትሪም ክርስቲያኒቲ ላይ ቤዝ ሆኖ ነው። በሌላኛው ወይ በቴዎሎጂካል ሴሚናሪ በዛ ሌቭልና ከሱም ከፍ ብለው
እና በሌላኛው ደግሞ በሜንስትሪም ክርስቲያኒቲ ላይ ነው። ይሄ ማለት ሜንስትሪም ክርስቲያኒቲ እነማንን ያካትታል? ኦርቶዶክስን ያካትታል፣ ካቶሊክን ያካትታል እና ፕሮቴስታንትን ያካትታል። ከዛ በኋላ ምንድነው የምታረጉት ስታጠኑ? አሁን እያንዳንዱ ኦሪጂናሊቲው ላይ የነበረውን ያሳያል። ከዛ መጨረሻ ላይ ደግሞ ይለያል። አሁን ተለይቶ እንዳለ አሁን ፕሮቴስታንት ለብቻው፣ ካቶሊክ ለብቻው፣ ኦርቶዶክስ ለብቻው እንዳለ ትርጉሙንም ለይቶ ያሳያል። አንድን ጥቅስ ካነሳ በኋላ ኦሪጂናሊቲው ላይ ምን እንደነበረ አካባቢውም አውዱ ምን እንደነበረ እና ጥሬ ቃሎች ለምሳሌ አንዳንድ ወሳኝ የሆነው ይሄንን ቁጥሩን ሚና የሚጫወቱ ኮር የሆነ ቃላቶች አሉ። እነዛ ቃላቶቹ በኦሪጂናል ላንጉዌጅ በሂብሩ በግሪክ እና በሌሎች ላንጉዌጆች ምን ይመስላሉ፣ ትርጉማቸው ምን ይመስላሉ የሚለውን ይተነትናል። ከዛ በኋላ ወደ አፕሊኬሽን ሲመጣ፣ ወደ ማዛመድ ወደ ምልከታ ላይ ሲመጣ ምን ያደርጋል? ይሄንን ጥቅስ ካቶሊኮች እንዲህ ብለው ይተረጉሙታል፣ ፕሮቴስታንቶች እንዲህ ብለው ይተረጉሙታል፣ ኦርቶዶክሶች እንዲህ ብለው ነው የሚተረጉሙት፣ ወይም አባዎች እንዲህ ብለው ይተረጉሙታል። ወይም ሚስማሙ ከሆነ ኦርቶዶክስም ካቶሊክም ኦርቶዶክስም ሚስማሙበት ከሆነ የሚስማሙበትን በአንድ ላይ አድርጎ ያቀርባል። ሁሉም በዚህ እንዲህ ብለው ይስማሙታል ብሎ ያቀርባልና ምክንያቱም ከኦሪጂናሊቲው ጀምረን ወደ ሎካሉ ወደ ራሳችን ስንመጣ አፕላይ ስናደርግ ወደ ህይወታችን ነው አፕላይ የምናደርገው። ለእውቀት ብቻ አይደለም፣ ለሌላ ብቻ አይደለም፣ ለራሳችን ለህይወታችን ስለሆነ የምናጠናው የምናነባው ወደ ህይወታችን ስናመጣ የተሳሰተ ሌላ ሃይማኖቶች የሚተረገሙትን ወይም እነሱ ያስቀመጡትን የተሳሰተ ትርጉም አንድ ግለሰብ መያዝ የለበትም፣ ማስተማርም ስለሌለበት እሱ የሚያምነው እሱ ክርስቲያን ከሆነ የክርስቲያኒቱን አመለካከት፣ የኦርቶዶክስ ከሆነ የኦርቶዶክሱን፣ የካቶሊክ ከሆነ የካቶሊኩን መውሰድ ይችላል። ጀስት እንትኖቹ በቲኦሎጂ ሌቭል ላይ ስንማርም ስናስተምርም በዚህ ሌቭል አመለካከት ተብሎ ነው። በቃ አመለካከቱ ይሄን ምልከታው ይሄንን ይመስላል፣ እነዛ እንዲህ ይላሉ፣ እንትና እንዲህ ይላሉ የሚል ምልከታዎች ነው የሚቀመጡት። ከዛ ምልከታው ደግሞ ያው መቼም ቴዎሎጂካል ወይም በዚህ ሌቭል ላይ ማቹሪቲ የሆነ ሰው ከዛ በኋላ ትክክለኛውና የሚስማማኝ እና የእግዚአብሔርን ቃል የሚደግፈው መጽሐፉ የሚደግፈው ኦሪጂናሊቲው ላይ ትክክል የነበረው የትኛው ምልከታ ነው የሚለውን ያውቃል። ስለሚያውቅ ያንን ምልከታ ይቀበላልና ስለዚህ በዚህ ምክንያት ምናልባት ኦርቶዶክስ ተብሎ ወይም ፕሮቴስታንት ተብሎ ወይም ካቶሊክ ተብሎ ስለተጠቀሰ አንዳንድ ሰዎች ይሄ የእንትና ነው በዛ ሌቭል ላይ ካለን አሁንም ገና መማር አለብን። ምክንያቱም እኛ ካቶሊክ ከሆነ የኦርቶዶክሶችን ማስተማር፣ ኦርቶዶክስ ከሆነ ፕሮቴስታንቶችን ማስተማር፣ ፕሮቴስታንት ከሆነ ሌሎችን ማስተማር፣ ለሌሎች የምንበቃ ዕውቀት መኖር አለበት። ለሌሎች መትረፍ የምንችልበት ዕውቀት መኖር አለበት። ሌሎች ምን ይላሉ? አንዳንድ ሰው ከራሱ ውጪ የሌላውን አያውቅም። ያ ደግሞ አስቸጋሪ ነው። ስለዚህ ይሄንን አማርክ ባይብል ስቴዲ አፕሊኬሽን ስታጠኑት በቲኦሎጂካል ሴሚናሪ ሌቭል ላይ ነው የምታጠኑት። በዛ ደግሞ ምኑን ታውቃላችሁ? የእያንዳንዱ ሃይማኖት ውስጥ ምን ብሎ ነው አንዱን ጥቅስ የምትረጉሙት? ምን ብሎ ነው የሚያስቀምጡት? ከና ሶርሱ ከና መነሻው ከና ማስረጃው ያስቀምጣልና ይሄንን አውቃችሁ የምትጠቀሙ ተጠቃሚዎች በዚህ ሌቭል መጠቀም ትችላላችሁ። ሌላኛው ደግሞ ምናልባት የምንጠቀማቸው ማስረጃዎች ከተለያዩ ምንጭ ነው የሚሆነውና ለምሳሌ መደበኛ ትርጉም እንጠቀማለን። በኋላ ውስጥ ለውስጥ ስንገባ እናያለን። እያንዳንዱን መደበኛ ትርጉም ልንጠቀም እንችላለን። የድሮ ትርጉም ልንጠቀም እንችላለን። በጣም ብዙ ኦልሞስት ምናልባት በእንግሊዘኛም በአማርኛው ከ60 በላይ የሆነ የመጽሐፍ ቅዱስ ትርጉሞችን ወይ ቨርዥኖችን ማየት ትችላላችሁ። ያ ሁሉ የተቀመጠው እኛ አመዛዝነን ትርጉሙን በትክክል አውቀን እንድንቀበል ነው። በዛ ውስጥ የካቶሊክ ሊኖር ይችላል፣ የኦርቶዶክስ ሊኖር ይችላል፣ የፕሮቴስታንት ሊኖር ይችላል። ይሄ ማለት በራሳቸው ያሳተሙ ከዛ ውጪ ደግሞ በኢትዮጵያ መጽሐፍ ቅዱስ ማህበር የታተመው ወይም ኮማን የሆነ የኦርቶዶክስም የካቶሊክም
የፕሮቴስታንትን በአንድ ላይ ያሳተሙት እትሞችም አሉ እና ይሄን ሁሉ አውቀን መጠቀም ነው። ይሄ ለስቴዲ ነው፣ ለጥናት ነው የተጻፈው። ለጥናት ስለተጻፈ ሰዎች በስፋት እንዲያውቁ ሰዎች የእግዚአብሔርን ቃል የሚያስተምሩም የሚማሩም የሚያጠኑ ሰዎች ጠባብ ዕውቀት እንዳይኖራቸው ሰፋ የሆነ ዕውቀት እንዲኖራቸው ነው የታሰበውም የታለመውምና ስለዚህ አንዳንድ ቦታ ለምሳሌ አሁን ድምጽ ጋር መጀመሪያ ድምጽ ላይ ስንጠቀም የድምጽ አማርክ ባይብል ላይ ወይ የድምጽ ድምጹ በመጽሐፍ ቅዱስ በጥቅስ ወይም በድምጽ የሚናገረውን ስታዩት ምን አለ የምንጠቀመው እዛ ድምጹ የሚያወራው ወይም የሚያነባው ሰው የሚያነባው በየትኛው ነው? በኮማን ቨርዥን ነው። የ1988 ላይ የታተመው ኮማን ቨርዥን የሚባል መጽሐፉን ነው የሚጠቀመው። ኮማን ስለሆነ የካቶሊክም የኦርቶዶክስም የፕሮቴስታንትም አይነት ኮማን የሆነውን ነው የሚጠቀመው እና ምናልባት ደግሞ ሃይላይት እያደረገ የሚያሳየው ደግሞ መደበኛውን ነው። ምክንያቱም በዚህ በመደበኛው ድምጽ ማግኘት አልቻልኩም እና ድምጽ ማግኘት ስላልቻለን ያገኘነው ድምጹ የትኛው ነው? የኮማን ቨርዥኑን ነው። ምናልባት በእርግጥ የፈቀዱልን ድርጅቶች በጣም እናመሰግናለን። እነሱ የፈቀዱት ይሄን ኮማን ቨርዥኑን የፈቀዱት። ከዛ ውጪ ሌላውን መጠቀም ብንችል ቀጥታ ስትሪም ላይ ነው። ይሄ ማለት የናንተን ኔትወርክ እየቆጠረ ላይቭ ጀስት እንደ ዩቲዩብ እንዲሆን ነውና ካልሆነ ግን አሁን አንዴ ጭነው አንዴ ዳውንሎድ አድርጎ ገጠር ውስጥ ሄዶ ወይ ከተማ ውስጥም ኔትወርኩን ዘግቶ መጠቀም ይችላል አንድ ሰው። ያ እንዳይሆን ሌላውን ትርጉሞችን ከምንጠቀም ከሆነ ቀጥታ ነው የሚሆነው። ይሄ ደግሞ አሁን ለኛ ማህበረሰብ ለኢትዮጵያ ሕዝብ እና ለሌሎችም በጣም ከኔትወርክ ጋር ካለው ጉዳይ በጣም አስቸጋሪ ስለሚሆን ስቴብልም አይሆንም። ኔትወርኩ ይቀንሳል፣ ይጨምራል። በዚህ ሌቭል በዚህ ምክንያት እንትኑ ኮኔክሽኑም የመቆራረጥና ሌላም የኛንም ሲስተሙን የማበላሸት ነገር ይኖራልና በዛ ምክንያት ነው አሁን ኮማን ቨርዥኑን የተጠቀመ ነው። ያ ኮማን ቨርዥኑን መጠቀማችን ደግሞ ይጠቅማል። አሁን እዛ የሚያነበውን በአሁኑ መጽሐፍ ላይ በጣም ብዙ አናገኝም። በአሁኑ ወይም በአዲሱ መደበኛ ትርጉምም ይሁን በመደበኛ ትርጉምም ይሁን ሌሎች በጣም ብዙ አለ። ያው ቃል የሚባሉ ሌሎች በጣም ብዙ አሉና እዛ ውስጥ በብዛት አናገኝም። የድሮ የ1988 አካባቢ በጣም የቆየውን ነው የሚያነቡት። ያም ለኛ ትልቅ ዕውቀት ነው። ይሄ ማለት ብዙ ነገር ወይም ልዩነት ያለውን ነገር ስናቀርብ ከልዩነቱ ዕውቀቱን እንድናቅበት ነው፣ የሆነ ነገር እንድንወስድበት ነው። ስለዚህ ይሄንን አውቃችሁ መጽሐፉ ወይም ይሄ አፕሊኬሽኑ ሞር የተጻፈው ለማጥናት ሰው እንዲያውቅበት የተለያዩ ነገሮችን አንስተን በዛ በተለያዩ ነገር ውስጥ ያለውን ዕውቀት ወስተን ለህይወታችን እንድንጠቀምበት ነው የተጻፈው ይሄ አፕሊኬሽኑ እና ሞር ሰዎቹ ወይም ተጠቃሚዎቹ በእግዚአብሔር ቃል ዕውቀት የበለጸጉ እንዲሆን ነው። ስለዚህ ይሄንን አውቃችሁ በደንብ አድርጋችሁ ተጠቀሙ። ምናልባት ጠባብ አመለካከት እንዳይኖራችሁ። እኔ አሁን አያለሁ አንዱ የኦርቶዶክስ ነው ይላል፣ አንዱ የፕሮቴስታንት ነው ይላል፣ አንዱ የካቶሊክ ነው ይላል፣ ይሄ የኛ አይደለም ይላል። ይሄ እንደሱ አይደለም። እዚህ ጋር ስቴዲ ነው፣ እዚህ ጋር ኮሜንተሪ ነው። ይሄ ኮሜንተሪ እስከሆነ ድረስ የሙስሊሙን አምጥቶ ሊያስረዳ ይችላል። አስረድቶ ትክክል እንዳልሆነ ወይም ትክክል እንደሆነ የፕሮቴስታንቱን አንስቶ ወይም የኦርቶዶክሱን አንስቶ የሌላውንም አንስቶ ያስቀምጣል። እንትና እንዲህ አለ፣ እንትና እንዲህ አለ ብሎ ከዛ ኦሪጂናሉ ደግሞ ይሄ ነው ብሎ ያሳያል። ከዛ በኋላ አሁን ያሉ ሃይማኖቶች የሚጠቀሙበትን ያሳያል በደንብ አድርጎ። ስለዚህ ይሄን አውቃችሁ በዛ ሌቭል ራሳችሁ ተዘጋጅታችሁ እንድታጠኑበት። ሌላ እንዴት እናጠናለን የሚል አንዳንድ ጥያቄዎችን አያለውኝ። ያጠናን ዘዴ ሄርሜኔቲክስ የሚለውን በዚህ ላይ ሳይሆን አማርክ ባይብል ዲክሽነሪ ውስጥ አለ። ሄርሜኔቲክሱ መጽሐፍ ቅዱስን እንዴት መተርጎም እንዳለብንና እንዴት መማርን ማስተማር እንዳለብን ሙሉ በሙሉ ያስቀምጣል። እሱ ብቻ አይደለም፣ ራሱ ይሄን መጽሐፍ ቅዱስ ማለት ምን ማለት ነው? መጽሐፍ ቅዱስ በፕሮቴስታንት ወይም በካቶሊክ ወይም በሌሎችም ምን ይመስላል የሚለውን
ሙሉ የቴዎሎጂካል ወይም በዶክትሬት ሌቭል ላይ የምታገኙትን ቶፒኮችን በሙሉ አንስቶ በዛ ሌቭል በጣም በጥልቀትና በጣም ኮር የሆነ ነገሮችን እያነሳ ያስረዳል። እሱን የት ነው የምታገኙት? አማርክ ባይብል ዲክሽነሪ ውስጥ ገብታችሁ ኮሜንተሪ የሚል አለ። እዛ ኮሜንተሪ ውስጥ ስትገቡ ከዛ በኋላ ምን አለ? ስነ መለኮት የሚል ዶክትሪን የሚል ወይም ስነ መለኮት የሚል በተና አለ። እዛ ውስጥ ገብታችሁ እያንዳንዱን ማግኘት ትችላላችሁ። በደንብ አድርጋችሁ ቆፍራችሁ አጥንታችሁ ሞር የመጽሐፍ ቅዱስ አተረጓጎም ዘዴዎችን ማግኘት ትችላላችሁ። እሱ ብቻ አይደለም፣ ምናልባት በሚቀጥሉት ጊዜ በስፋት ማየት እንችላለን። አሁን ምናልባት ባለውበት ሰዓት ላይ አሁን ማወራው እንደ ዲቨሎፐር ነው። ይሄ ማለት አፕሊኬሽኑን ዲቨሎፕ እንደሚያደርገው እንደ ባለሙያ ነው እንጂ እንደ ቴዎሎጂካል ወይም መጽሐፍ ቅዱስን እንደሚያስተምር ወይም መጽሐፍ ቅዱስን አቅጣጫዎችን እንደሚያሳይ ሰው አይደለሁም። ስለዚህ አሁን ለሁሉም የሚሆን አፕሊኬሽኑ ለሚጠቀም ሙስሊም ሊሆን ይችላል፣ ኦርቶዶክስ፣ ካቶሊክ፣ ቡዲዝም ሊሆን ይችላል። የተለያዩ ሃይማኖቶች ይጠቀማሉ ፓብሊክ የሆነ አፕሊኬሽን ስለሆነ እና እነሱም እንዴት መጠቀም እንዳለባቸው የሚያሳይበት ፕላትፎርም ላይ ስላለው ሌሎች ነገሮችን መናገር አልችልም። ይሄ ነው። ስለዚህ ይሄንን አውቃችሁ በደንብ አድርጋችሁ ተጠቀሙበት እና በጣም እናመሰግናለን። ሌላኛው አሁን ወደ ሐሳብና ወደ ዋናው አፕሊኬሽን ውስጥ እንገባለን።